ሰላም እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ መክተፊያና ቢላዬን አሰልፌያለሁኝ። ሰልፍ እየወጣችሁ ነው? አይደለም ሰልፍ አይደለም፣ እዚሁ ስራ ላሰራቸው ነው ያወጣኋቸው። ያው እንግዲህ ለስኳር ታማሚ በሚል ጀምሬያለሁኝ። ምግብ አመጋገብ አሳዩኝ ባላችሁኝ መሰረት ዛሬ ልሰራ ነው። ይሄ የዶሮ መላላጫ ነው። የፈረንጅ ዶሮ የእሱ መላላጫ ነው። ይሄንን ነው ዛሬ እራት የምንሰራው። እዚህ ጋር ተበርዘን አለን፣ ቃሪያ አለን፣ የፈረንጅ ቃሪያ። ይሄ ቀዩና ቢጫውን ነው ዛሬ ለእኛ ስራ የፈለግነው። እዚህ ጋር ዶሮዎችን እናዘጋጃለን። በስሱ ነው ስላይስ። እንዴት ነሽ አንቺ? ጤናሽ የተጠበቀ ነው? በጣም በጣም በእውነት በጣም ደህና ነኝ። እንግዲህ አይታችሁ ፍረዱ ለውጤን ማለት ነው። እና ለውጥ አለሽ በጣም ፊትሽን እንዲሁ ስናይሽ በጣም ተለውጠሻል እያልናት ነው። እስኪ አስተያየት ስጧት እናንተ። በጣም እኔ በቃ የራሴ የሰውነቴ ራሱ ቀሎኛል በጣም እና እባካችሁን እኔ እባካችሁን ከማለት አልቆጠብም። አሁን እንደዚህ እያደረግን እንደዚህ በስሱ እያደረግን እንቆራርጠዋለን። እና ለውጤ እንዴት ነው? በጣም ፊትሽ ላይ ያስታውቃል። ይሄ ድካሙ ምናምን በጣም አሁን እኔ ስራ ቆይቼ ስመጣ በቃ የሚያዩኝ ፊቴን ነው። ወይኔ ዛሬ እንዴት ነው? ምን ሆና ነበር? ምን ሆናለች? ይኸው በእንደዚህ አይነት መልኩ ቆራርጬዋለሁ። አሁን ትንሽ ልቀመመው ስለሆነ ትንሽ ቀጥ ላድርገው። እሺ በዚህ መልኩ መትቼዋለሁ። እዚህ ጋር ያዘጋጀሁት ቅመሞች አሉ። መጥበሻ ቅጠል፣ መከለሻ፣ በርበሬ፣ ጨው፣ እነዚህ ናቸው። እናንተ የፈለጋችሁትን ቅመሞች ማድረግ ትችላላችሁ። አሁን ትንሽ ትንሽ አደርጋለሁ። እዚህን አንድ ላይ ቀላቅያቸዋለሁ። እዚህ ጋር ትንሽ ያልተሞላ ጭናት ዘይቷ በጣም ያክል ነው። አንድ ላይ እንደባልቃታለን። ቅመሞቹን እንደዚህ አደባልቄያቸዋለሁ። እነዚህን ውስጡ ጨምሬ በትንሽ ደቂቃ እንትን እንዲልልን ነው። እነሱ ጊዜ ካላቸው ረዘም ላለ ሰዓት ማቆየት ይችላል። ማሳደር ይቻላል ፍሪጅ ውስጥ። በቆየ ቁጥር ጣዕሙ አሪፍ እየሆነ ሄዳል። እጄን ታጥቤ መክተፊያዬን ቀይሬ ነው የመጣሁት። እንደዚህ አድርገን እነዚህን እንደ ድንች በቃ በፈለጋችሁት አይነት ቆረጥ ታደርጉታላችሁ እናንተ እንደ ፍላጎታችሁ። እኔ በእንደዚህ መልኩ ነው የምቆርጠው። ዛሬ ስፔሻል ወራቴ። ይሄ ዳይት ማያስበላን የለም። እናንተንም አለማመድኳቸው አይደል? እኔ አሁን ይሄ ደበርጃን ልክ ነው ስሙ። ሞክሬውም አላውቅም ማለት አላስበውም ነበር። ለጤና ማይኮነው ነገር የለም። አጥፍቼዋለሁ። እሺ እንደዚህ ከትፈን ስናቀላቅል ደግሞ እንቀመመዋለን። ያኔ እናሳያቸዋለን። ይሄው ጨምሜዋለሁኝ እንደቀድሞ ማለት ነው። እንደ በርጃኑ እንጨምረዋለን። እንደ በርጃን ነው ብለሽኛል። በበርጃን ነው ኤግ ፕላንት ነው በእንግሊዘኛ። እኛ ስለማንጠቀመው ኦቨን ልከችው ነው አይደል? እሱ ይሄ ኦቨን ከተዋለው ቃሪያውንም አንድ ላይ ይሄንንም ቃሪያ በዚህ ሳይዝ ነው የምቆራረጠው። አስተካክለን ደግሞ እንመልስ። ይሄው ቃሪያችንን እንደዚህ ከተፈናል። አሁን ትንሽ ፓትራችንን ዘይት እንቀባዋለን። በኦቨን ስለሆነ አንተንም እነዚህ ቃሪያና ለበርጃኑን የምንጠብሰው ሳይበዛ እንደዚህ ቀጥተን ወደ ኦቨናችን ከተዋለን።
ይሄንንም እንደዚሁ ቀመመዋለሁኝ እዚህ ውስጥ አስገብቼ ትንሽ ብዙም አይደለም ማድረግበት በራሱ በነካካው ራሱ ማድረግ እችላለሁ። አሁን ያንቺ ስኳር እኮ እንትን ማለቱ ስቴብል ሆኗል፣ ግን አሁን ጥረትሽ ለማጥፋት ነው ከና ጭራሽ እና ካቴው ይጠፋል ሪቨርስ ለማድረግ ነው እንጂ መድኃኒቴ በጣም 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 በጥሩ ሁኔታ በቀን 2 የነበረው ኢንሱሊን ማታና ጠዋት ነበር ኢንሱሊኔ። አሁን ጠዋት ብቻ ያውም እንትኑ ተቀንሶ ዶዝ ነው የሚባለው ይሄ ስሙን ራሱን መስማት አልፈልግም። መጠኑ በጣም ተቀንሶ ጠዋት ብቻ ነው። እሱም ለትንሽ ጊዜ እስከሚስተካከል ነው። ስቶቫችን ሞቋል። ዛስ ብቻ መክተት ነው። በየመሀል እያገላበጥን ለትንሽ ደቂቃ እዛ ይቆያል። እስከዛው እኛ ዶሮአችንን እንሰራለን። ይሄው እንግዲህ ዶሮአችንን ደግሞ እዚች ጋር ጠበስ ልናረግ ነው። ይሄው ዘይታችንን መጥበሻችን እንዳይዝብን ብቻ ነው የምንቀባው። ስለዚህ እዛኛው ላይም ስላለ ብዙ አናደርግበት። ስራው ግን የቱ ይከብዳል? ከምኑ እንጀራ በወጥ ከመስራትና እንደዚህ አይነት ስራ እንጀራ በወጥ ይሄ ራሱ ያው የተለያየ ነገር ስለሆነ የምትሰሪው ትንሽ ምን ልስራ የሚለው ነገር ያስቸግርሽ ይችላል እንጂ እንጀራ ወጥማ ስታቁላይ ስታሲ በርበሬው ስታሲ ሽንኩርት ስትልጪ ብዙ ጊዜ ይፈጃል። ይሄ ጊዜ ቆጣቢ ነው ባይነኝ እኔ። ይቆጥባል። አንደኛ አትክልቶቹን ቀደም ብለሽ ማዘጋጀት ትችያለሽ። አሁን እኔ እኮ የሳምንቴ ነው አትክልት ማዘጋጀት። እስኪ አንድ ቀን ደግሞ ታሳያቸዋለሽ ፍሪጅ ውስጥ የምታስገቢው እንዴት እንደሆነ ምናምን የሳምንቱን አሳያቸዋለሁ። ይኸው አጋቤ ስፒልሊ ለማች ካሜራማን መሪጌ ዛሬ ይሄንን ለብቻ ፎቶ አንስተን ነው የምናጓጓት። ዛሬ ሮጣ ትመጣለች። ሁላችሁ በጣም ደስ አይልም? ያምራል። ዶሮ ይመስላል አይደል? የዶሮ እንትን አሮስቶ ምናምን የማይወድ ሰው በዚህ መልኩ እየቀመመ መብላት ይችላል። እኛ አሁን ወዲያው ስላሻለው ነው እንጂ ታስቶ ፍሪጅ ውስጥ ቢያድር በጣም ነበር የሚጣፍጠው የበለጠ። እንደዚህ አያምርም? ራሱ መድረሻው ራሱ እንትን ስለሰጣቸው አይን አይደለ ቀድሞ የሚበላ ለአይን ማሳመር ነው። ጠገብን ሲልና ለነገ ታስቀምጫለሽ። ኧረ በስመ አብ ልታሰኝ ነው። ደረሰልሽ? በስሏል። አያችሁት? ያምራል። እውነት ያምራል። አዎ ያምራል። አትክልትሽም ደርሶልሻል? አትክልቴም ደርሷል። ሁሉ ነገር ደርሷል። ይኸው እስኪ በበርጃኑ ራሱ ሌላ ነገር ነው የመሰለው በርበሬ ስላለው ነው። ሀገርኛ ጣዕም ያስፈልገናል። ችግር ነው ቃጠሎ ነገር። ይሄው ይሄ ካላጠገበኝ ምንም አያጠግበኝም። አይ ካላጠገበኝ ተመልሼ እመጣለሁኝ ለአትክልቱ ማለት ነው። እዚህ ጋርም ይቀረኛል። እንዴት እንደሚያምር እስማ ጤናማ ምግብ ነው። እናንተ እዚህ ጋር ብሮኮሊ ማድረግ ትችላላችሁ። ተጨማሪ አበባ ጎመንም ማድረግ ትችላላችሁ። የፈለጋችሁትን ጎመንም ጥቅል ጎመንም ማድረግ ይቻላል። ለወጥ እያደረጉ እንዳይሰለች እስቲ እንቅመሰው። ሊሊ ላቅምስሽ ወይ ራሴ ልቅመስ? አይቀርም መቅመሴማ አይቀርም። ላቅምስሽ ላንቺ? አይ ቅድሚያ ላንቺ። ይኸውላችሁ ውስጡ ራሱ እንዴት እንደሚያምር በስሎ በጣም ነው የሚያምረው። በጣም ቆንጆ በጣም ያው የኛ ጣዕም አለው። የኛ ስልሽ ሀገርኛው የቤታችን ጣዕም አለው። ያው ቅመም እናበዛለን። እንደሱ መልኩ አለው። እስቲ እነዚህኛዎቹስ
የኖኬ ምግብ እኔ እንግዲህ ደበርጃን ዛሬ ገና መቅመሴ ነው። እስኪ ሞክሪ። እችን አሁን እቤቴ ቁጭ ብዬ ነው። እሺ አሁን እዚህ ጋር ቆሞ ከመብላት ቁጭ ብሎ እያጣጣሙ የሚጠጣ ነገር በዚህ ጋር ትኩስ ነገር ይዞ መመገብ ነው። እንግዲህ ሰርታችሁ ሞክሩት። የኛ ይሄንን ይመስላል። እናንተ ደግሞ በምን እንደምንሰራ አስተያየት ካላችሁ ይሄን ስሪልን የምትሉን ከሆነ ሰርተን እናሳያችኋለን። የዛሬ ቪዲዮአችን ይሄን ይመስላል። ሊሊያ ጎርስሻለሁ፣ አይዞሽ። ሳን ይዤ ነው የምመጣው። ቶሎ እንጨርስ ብዬ ነው። ሰርታችሁ ሞክሩት። የምንጨምረው ነገር ካለ የምናዘጋጅላችሁ ነገር ካለ ትነግሩናላችሁ ኮመንት ላይ። እናመሰግናለን ስለተከታተላችሁን። ቻው፣ እንወዳችኋለን።